በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በክርስቶስ ኢየሱስ ወገኖቼ የሆናችሁ ዛሬ የማካፍላችሁ የመጨረሻውን ዘመን በተመለከቱ ጉዳዮች የምንጠነቀቅበትና አስተውለን ልንዘጋጅበት ስለሚገባ ነገር ነው። እግዚአብሔር አምላካችን ሰውን ከፈጠረበት ጊዜ ጀምሮ ሊጠነቀቅለት፣ ሊጠብቀው፣ ሲወድቅም እንኳን ሊያነሳው በመፈለግ ከእርሱ ጋር ትልቅ ጉዳይ እንዳለው ያሳየው እየወቀሰ እያስተካከለ ወደ ሕይወት በመመለስ እየተንከባከበው አሁን ያለንበት ደርሰናል ማለት ነው። ታዲያ ይህንን በተለይ የዘመን መጨረሻ የወደቀብንን እኛን በጣም የሚመለከት ጉዳይ ነው። ወደ መጀመሪያ ሄደን ቃኤል የተባለው የአዳምና የሔዋን ልጅ ለትልቅ ኃጢአት በተዘጋጀ ጊዜ፣ ለትልቅ ውድቀት በተዘጋጀ ጊዜ እግዚአብሔር ምንድን ነው ያደረገው? ይሄ እግዚአብሔር ሰውን እጅግ ተንከባክቦ መጠበቁን የሚያሳየን ትልቅ ነገር ስለሆነ ዘፍጥረት ምዕራፍ 4 ላይ ቁጥር 6 ላይ እንዲህ የሚል እናነባለን። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅህ ታደባለች፣ ፈቃድዋም ወደ አንተ ነው። አንተ ግን በእርሷ ንገስባት። ይሄ የመለኮት ትልቅ ማስጠንቀቂያ ነበር። ቃኤን እንዳይወድቅ፣ በኃጢአት እንዳይሸነፍ፣ ኃጢአት እንዳይነግስበት በጣም ጉልህ ማስጠንቀቂያ ነው የሰጠው። ከዛ በኋላ ለግለሰብ ብቻ ሳይሆን ለስብስብ ለብዙ ሰዎች ያን ጊዜ ለነበረው ዓለም እግዚአብሔር ማስጠንቀቂያን የሰጠው በኖህ አማካይነት ነው። በምድር ላይ የሰው ኃጢአት እና ክፋት እጅግ ስለበዛ በዛ ትውልድ መካከል ደግሞ ኖህ ጻድቅ ሆኖ ስለተገኘ በእግዚአብሔር ፊት ኖህ ሞገስ አገኘ ይለናል። ኖህ ሞገስ በማግኘቱ እግዚአብሔር አምላክ ለሰው ሁሉ የሚሆን መልእክት ሰጠው። በዕብራውያን ምዕራፍ 11 ቁጥር 7 ላይ ነው የምናገኘው። በኖህ ታሪክ ውስጥ ይህን ዋና ሀሳብ አናገኝም። የዕብራውያንን መልእክት ለጻፈው የእግዚአብሔር አገልጋይ ግን እግዚአብሔር ወደ ኋላ የኖህን አካሄድ አሳይቶት ለእኛ መልእክት ትቶልናል። እንዲህ ይላል ዕብራውያን 11 ቁጥር 7 ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነት የሚገኘውን ጽድቅ ወራሽ ሆነ ይላል። ዓለምን ኮነነ ሲለን
በውስጡ ያለው አድራጎት በጣም ብዙ ነው ማለት ነው። ዓለምን ኮነነ ሲለን አጽዳቂና ፈራጅ ኖህ ሆነ ለማለት ሳይሆን እሱ የእግዚአብሔር ስራ ብቻ ስለሆነ ኖህ በዛ ትውልድ መካከል አንደኛ አኗኗሩ በጣም የተለየና ቅዱስ፣ እነሱ ጣዖት ሲያመልኩ እርሱ የማይታየውን ሕያው እግዚአብሔርን ብቻ ያመልክ ነበር። እነርሱ የሶዶማዊነት እርኩሰት ሁሉ ወንድ ለወንድ ሴት ለሴት እርኩሰት ሲፈጽሙ እሱ ግን በትዳሩ ብቻ ተወስኖ ይኖር ነበረ። ይሄ ብቻ አይደለም፣ ሰብኮላቸዋል። እንደሰበከላቸው ሌላ የሚናገር ክፍል ማንበብ አያስፈልገኝም። ሲሰብክ ሳቁበት። ኖህ ዓለምን ኮነነ ሲለን እንዲህ ማለት ነው። እንደ ኖህ መሆን የማይችሉበት ምንም ምክንያት አልነበረም። እንደ ኖህ ከኃጢአት መመለስና መቀደስ ይችሉ ነበረ። ኖህ ያለውን የጥፋት ውሃ ሊመጣ ነው፣ ምድር እንዳለች አትቀጥልም ሲል ማመን ነበረባቸው። ነገር ግን ቀለዱበት፣ አፌዙበት። የጥፋት ውሃ ሰማይ ተከፍቶ ውሃ እስኪፈስ ድረስ እውነት አልመሰላቸውም። ግን በልባቸው ውስጥ ምስክር ነበረ። ምን የሚል ምስክር? ኖህ ጻድቅ፣ ከራሱ የማይናገር የእግዚአብሔር መልእክት ያለው መልእክተኛ እንደሆነ ገብቷቸው ነበረ። ግን ምናልባት እርስ በርስ ሲፈራሩ፣ ምናልባት የስጋቸው ምኞት ስላሸነፋቸው ያንን ልምምድ ትተው እንደ ኖህ ጻድቅ ለመሆን ቢፈልጉ ዓለም የማይቀበላቸው ስለመሰላቸው ቀጠሉ ማለት ነው በጥፋት። እንግዲህ በኖህ የጀመረውን ምን አደረገው ብለን ፕሮግሬሱን እድገቱን ስንከታተል እግዚአብሔር በኖህ የጀመረውን በነቢያት በብዙ ነቢያት አስፋፍቶ ቀጠለው። እንደምናውቀው ነቢያት የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ከሰማይ የተላከ ከእግዚአብሔር የተገለጠ ነገር ተናገሩ እንጂ ከራሳቸው አልተናገሩም። ማለት እውነተኞቹን ነቢያት ማለቴ ነው። የእግዚአብሔር ነቢያት ከራሳቸው ምንም አልተናገሩም። ለዚህ ነው እውነት ስለሆነ ተላልፎ ለእኛ ዛሬ ትምህርት፣ ተግሳጽ፣ ልብን የሚያቀና የጽድቅ መመሪያ የሆነ ከራሳቸው የጨመሩት ከራሳቸው የተናገሩት እንደምናውቀው ሐሰተኛ ነቢያት ይባላሉ። በዓለም ላይ ከእውነተኞቹ ነቢያት ይልቅ ብዛት እንዳላቸው ይሄ የታወቀ ነው። ምክንያቱም ከዓለም 8 ቢሊዮን ሕዝብ መካከል አምኖ የዳነው ክርስቶስን አዳኙ ያደረገው ምናልባት 2 ቢሊዮን እንኳን መሙላቱ ያጠራጥራል። ሌላው የተቀረው ብዙ ቢሊዮን ሐሰትን የሚከተል ነው ማለት ነው። በሌላ አነጋገር ያልዳነ ነው ማለት ነው። ስለዚህ ነቢያትን እግዚአብሔር አስነሳ። እስቲ ነቢያትን ሲያስነሳ አጠቃላይ የሆነ መመሪያ ምንድን ነው የሰጣቸው ስንል ለነቢዩ ሕዝቅኤል ያለውን ብቻ አንስተን ሌሎቹም በዛ መንገድ እንደሄዱ ወይ የሚያስተምሩ ናቸው፣ ወይ የሚመጣውን የሚያሳዩ ናቸው፣ ወይ ደግሞ የተዘበራረቀውን ሕይወት ሰዎች አስተካክለው ከእግዚአብሔር ጋር መንገዳቸውን እንዲያቀኑ ለማድረግ ነው የተናገሩት፣ ወይም ደግሞ ሊመጣ ያለውን ሰው ላይ ያልቻለውን እንዲህ ይሆናል ብለው እንደተናገሩ እናውቃለን። በምዕራፍ 3 ቁጥር 18 ላይ ነቢዩ ሕዝቅኤል እግዚአብሔር እንዲህ ነው የተናገረው።
ይቅርታ ሕዝቅኤል 3 ከ16 እስከ 18 ያለውን ላንብብ። ከሰባቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። በቃ ይሄ ነው የነቢያት ዋናው ነገር። የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። ነቢዩ ሕዝቅኤል ከራሱ ምንም መጨመር የለበትም። ከእግዚአብሔር ሰምቶ የእግዚአብሔር አፍ መሆን ነው ማለት ነው። እግዚአብሔርን ወክሎ እግዚአብሔር ያለውን የእግዚአብሔርን ሐሳብ ለእስራኤል እንዲናገር ነው። 33ኛው ምዕራፍ ላይም አንድ ቃል ብቻ ነው የተለወጠው። ጉበኛ አድርጌሃለሁ ይለዋል። ጠባቂ አድርጌሃለሁ የሚለውን ወደ ጉበኝነት ለወጠው። ጉበኛ ከጠባቂ የሚለይበትን አንድ ነጥብ ላሳያችሁ። ጉበኛ ማለት አንዲትን ከተማ ጦር የሚመጣባት ከሆነ ማማ ላይ ወጥቶ ከሩቅ እየተመለከተ ሊወር የመጣን ወራሪ ካለ ያን ጊዜ እንደምናውቀው በፈረስ እየጋለቡ ከፈረስም ሻል ያለ ነገር ካለ ሰረገላ ጭነው ብዙ ወታደሮች ጦር ጋሻ ይዘው ሆ እያሉ እየተመሙ ሲሄዱ ከሩቅ ይታያልና ያንን አይቶ ለከተማው ሕዝብ ማስጠንቀቂያ የሚናገር ነው። መለከት ይነፋል። የመለከቱ ቁጥር ይታወቃል። ስንት ጊዜ ሲነፋ ጠላት መጣ ማለት እንደሆነ ያ የከተማው ሕዝብ ይጠነቀቃል ማለት ነው። መለከቱን ሰምቶ ሳይጠነቀቅ ጠላት መጥቶ ቢመታው ደሙ በራሱ ላይ ነው። ጉበኛው ግን ማስጠንቀቂያ ሳይናገር መጥቶ ቢወር ደሙ የሚጠየቀው ከእግዚአብሔር ዘንድ በነቢዩ ላይ ነው ማለት ነው። ጉበኛ አድርጌሃለሁ፣ ጠባቂ አድርጌሃለሁ። ሁለቱም ተቀራራቢና ተመሳሳይ ዓላማ ያለው ነው። የእስራኤልን ሕዝብ ስለ ኃጢአታቸው እንዲያስጠነቅቅ። ሰምቶ ልብ ያለ ሰው ከኃጢአቱ ያመልጣል ማለት ነው። ወይድ አልሰማም ያለው ደሙ በራሱ ላይ ነው ማለት ነው። እንግዲህ የነቢያት ረዥም ታሪክ በዚህ ልናጠቃልለው እንችላለን። ነቢያት ከእግዚአብሔር ሰምተው የሚያስጠነቅቁ ሰዎች ነበሩ። ሊመጣ ያለውን የሚያመለክቱና የሚናገሩ የእግዚአብሔር አፍ ነበሩ። እውነተኞቹ ነቢያት ሁሉ በዚህ ነው ዘመናቸውን፣ ተልእኳቸውን የተወጡት። ክብር ለጌታ ይሁን። ዛሬስ የሚለውን እናነሳለን። ዛሬስ ከማለቴ በፊት እነዚህ ነቢያት በሙሉ የወጡት በጣም ከጥቂት በስተቀር በሙሉ ከእስራኤል ነው። ይሄ ለእስራኤል ለምርጡ የእግዚአብሔር ሕዝብ የተሰጠ አደራ ነበረ። እስራኤልን ለዓለም መልእክተኛ አድርጎ ነበር እግዚአብሔር ያቆማት። የተመረጠ ሕዝብ፣ የንጉሥ ካህናት ተብለው እግዚአብሔርን ወክለው ለዓለም መልእክት እንዲያስተላልፉ ነበረ። ይሄ መልእክተኛነታቸው የደበዘዘው ኢየሱስ ክርስቶስን እግዚአብሔር አብ ልኮት መሲሐቸውን ባልተቀበሉ ጊዜ መልእክተኝነታቸው ደበዘዘ። መልእክተኝነታቸው ደብዝዞ አሉ። አሁን ሰዓት መንገሪያ ሆነዋል። ሰዓት መንገሪያ የሚለውን ሌላ ጊዜ ማለት የእግዚአብሔር ከዓለም አካሄድ ጋር ያለው ፍጻሜ በእነሱ ይታያል። ይህን ሌላ ጊዜ ልናየው እንችላለን። መልእክተኝነቱ ግን
ኢየሱስ ክርስቶስን ወደ ተቀበለው ሕዝብ ነው ያለፈው። በሌላ አነጋገር ዛሬ ከእግዚአብሔር አፍ ተቀብላ ለዓለም የምትናገር የክርስቶስ ቤተ ክርስቲያን ነች። ይህንን የእግዚአብሔርን አመዳደብ ቤተ ክርስቲያን ተረድታለች። ክብር ለእግዚአብሔር ይሁን። እግዚአብሔር ለዓለም የሚናገርበት ብቸኛ ዕቃ አሁን የእግዚአብሔር ቤተ ክርስቲያን ነች። ወንድሞችና እህቶች የእግዚአብሔር ቤተ ክርስቲያን ስለሆናችሁ በጣም ደስ ይበላችሁ። ብትሳሳቱ ወቅሶ ይመልሳችኋል። ብትደክሙ ብትቀዘቅዙ ይቀሰቅሳችኋል። በርጩሜ የሚሆን በድምፅ እግዚአብሔር ይቀሰቅሳል። አሁን መልእክተኛ ማነች? ቤተ ክርስቲያን ነች። የእግዚአብሔርን ሙሉ ሐሳብ ለምድር የምትናገር የእግዚአብሔርን ሙሉ መልእክት ምንም ሳይሸራረፍ ሳይቀናነስ መልኩን ሳይለውጥ ለዓለም የእግዚአብሔርን መልእክት ታበረክታለች። የሚቀበላት የእርሱ አካል ይሆናል። የሚንቃት ብቻውን ከአባይገባ ድንጋይ ሆኖ ይቀራል። ከአባይገባ ድንጋይ ያልኩበት ምክንያት ላብራራው አያስፈልግም። ብዙ ድንጋዮች አሉ ሕንፃ ውስጥ ለጉዳይ ያልገቡ ምንም በቃ ዋጋ ቢስ ድንጋዮች ናቸው። ወደ ክርስቶስ ቤተ ክርስቲያን ገብተን በኢየሱስ ክርስቶስ በእግዚአብሔር ልጅ አምነን ያለነው ሰዎች ግን ምን ተደርገናል? አንዱ በሌላው ላይ ተሰርቶ የእግዚአብሔር መኖሪያ የእግዚአብሔር ማደሪያ ቤት ሆነናል። የእግዚአብሔር መቅደሱ ይቺ ቤተ ክርስቲያን ነች። የትኛውም የሰው እጅ የሰራው ቤት የእግዚአብሔር መቅደስ አይሆንም። እግዚአብሔር ብርድና ሌባ ስለማይፈራ እንደኛ መጠለያ ቤት አይፈልግም። አሁን እኔ ያለሁት በራሴ ቤት ውስጥ ነኝ። እግዚአብሔር እንዲህ ያለ ቤት አይፈልግም። ስጋ ለባሽ አይደለም፣ ቁስ አካል አይደለም እግዚአብሔር። ስለዚህ መኖሪያው ብቸኛ ቤተ ክርስቲያን ነች። ክብር ለእግዚአብሔር ይሁን። አሁን ቤተ ክርስቲያን ምንድነች የሚለውን ከማብራራት ይልቅ ወደምንመለከተው ዋና ሀሳብ ለመመልከት የምናየው ነገር ቤተ ክርስቲያንን እግዚአብሔር ለምን ይፈልጋታል የሚለውን ነው። ስለዚህ የዛሬውን መልእክቴን የማጠቃልለው እግዚአብሔር ቤተ ክርስቲያንን ለምን ይፈልጋታል በአሁኑ ዓለም ለሚለው አጭሩ መልስ ድምፁ እንድትሆን ብቻ ነው። እንድትደራጅ ድርጅት እንድትሆን ከሚፈልገው በላይ እግዚአብሔር ድምፁ እንድትሆን ይፈልጋል። ለምን? ለጠፋው የሰው ዘር መናገር የሚፈልገው ነገር አለ። ድምፁንም ሰምተው ሕያው ይሆናሉ አይደለ? ጌታ ኢየሱስ ክርስቶስ ያለው የእርሱን ድምፅ የሚሰሙ ሕያዋን ይሆናሉ። ስለዚህ የእግዚአብሔር ድምፅ ከሰማይ የሚሰማባት ቤተ ክርስቲያን ነችና ድምፅ እንድትሆን ነው የሚፈልገው። አሁን የሚገርመው የቤተ ክርስቲያን ፈተና አንዳንድ ጊዜ ስንደነዝዝ ይሄን የእግዚአብሔር ድምፅ መሆን ትተን መደራጀት እንፈልጋለን። መደራጀታችን ትክክል ነው። ለምን? ያንን ድምፅ ማሰማት አንችልም። ያን ድምፅ በትክክል ለማሰማት መደራጀት ሚንሱ ነው፣ መንገዱ ነው፣ ግቡ አይደለም። ግቡ እግዚአብሔር የሚናገረውን ለዓለም ቤተ ክርስቲያን ለመናገር መቻሏ ነው። በእውነት እግዚአብሔር ይህንን ያስችለን። ይህንን ካስቻላችሁ እህቶችና ወንድሞች ምን እንፈልጋለን? ሌላ ምንም እኮ አንፈልግም። ተልእኳችን ይሄ ነው። የቤተ ክርስቲያን ዓላማ ለዓለም ብርሃን፣ ለምድር
ሰዎች ጨው መሆን ነው፣ ማጣፈጥ ነው፣ መናገር ነው። ድርጅትነት ሊያስተን አይገባም። ድርጅትነት ሊውጠን፣ ዓላማችንን ሊያስተን አይገባም። መደራጀታችንን፣ መበረታታችንን፣ ቁሳቁስ ያለን አውሮፕላን፣ የሬዲዮ እንትኖች፣ መኪናዎች፣ ህንፃዎች፣ ብዙ ስኪልድ የሆኑ ሰዎች እንዲኖሩን ያስፈልጋል። ያ ግባችን ከሆነ ግን ከስረናል። ለምን? ድምፅ መሆናችንን ከጣልን ለምንም አንፈልግም። ለእግዚአብሔር ጉዳይ ማለት ነው። በልጽገን መቅረት ይቻላል። በጣም ግዙፍ ሆነን ብዙ ሆነን የተዋጣላቸው ሰዎች መሆን እንችላለን። የእግዚአብሔር ዓላማ ግን ድምፁ እንድንሆን ነው። ድምፁ ሆነን ለጠፋው የሰው ዘር እንድንናገር የሚፈልገውን ያህል ሌላ ምንም አይፈልግም ጌታ። እግዚአብሔር ይመስገን። ይህንን ደግሞ ያስችለናል። እግዚአብሔር ያስችለናል። ኦርጋናይዝድ መሆናችን የእግዚአብሔርን ድምፅ ለዓለም ለምድር ሁሉ ለማሰማት መዋል አለበት። ተልእኳችን ማለት ያ ነው። ስለዚህ ዛሬ መልእክቴን ከማብቃቴ በፊት ዕንባቆምን ትንሽ እንመልከተው። ምክንያቱም ግራ ተጋብቶ ትልቅ ጥያቄ እግዚአብሔርን ጠይቆ አሁን የምንኖርበትን የጸጋ ትምህርት ሁሉ እግዚአብሔር ያናገረው ዕንባቆምን ነው። ጻድቅ በእምነቱ በሕይወት ይኖራል ያለውን ሐዋርያው ጳውሎስ ጠቅሶ ሰው የሚድነው ጸጋው በእምነት ነው የሚያድነው የሚለው ትልቁ የአዲስ ኪዳን ትምህርት ከዛ ነው የመጣው። ዕንባቆም ምንድን ነው የገጠመው? ትልቅ ጥያቄ የሚፈጥርበት ነገር ተፈጠረ። ጣዖት የሚያመልኩት እግዚአብሔርን ፈጽሞ የማያውቁት ባቢሎናውያን መጥተው ከነሱ የተሻሉትን ሰዎች ሲወሩ አየ። ይሄ እንዴ ጌታ ሆይ አለ፣ ትንሽ ጻድቅ እኮ ነን እኛ። እነዛ ግን ጽድቅ የሚባል ነገር አምላክ የሚባል ነገር አያውቁም። እንዴት እነሱ በጣም የተበላሹት የተሻልነውን እኛን ሲያጠቁን ዝም ትላለህ ብሎ በጣም በድፍረት ነው እግዚአብሔርን የጠየቀው። እንዴ ፍርድ ሲጣመም እንዴት ዝም ትላለህ አለ። ከባድ ጥያቄ ነው የጠየቀው። ወደ ዛሬው እንተርጉሞ ቢባል አይሲስ ወይም አክራሪዎች ከኛ በቀር እንደኛ የምናምነው ካላመነ በቀር ሁሉን እንገላለን ብለው ክርስቲያኑን ሲገሉ ለምን ዝም ትላለህ ማለት እኮ ይቻላል። ለዚህ እግዚአብሔር መልስ አለው። እግዚአብሔር ጥያቄ አይፈራም። በነገራችን ላይ መልሱን መቀበል ከቻልን እግዚአብሔር መጠየቅን ፈርቶ አያውቅም። እግዚአብሔር ሆይ ለምንድን ነው ዝም የምትለው አለ። እግዚአብሔር ይመስገን። መልሱ ምዕራፍ 2 ላይ መጣለት። መልሱ ላይ ነው የምወስዳቸው። አሁን ነቢዩ ዕንባቆም ያገኘው መልስ በጣም አስፈላጊ ነው። ዛሬም ጥያቄ ስላለን ከብዙ ክርክር በኋላ ዕንባቆም እንዲህ ነው መልስ ያገኘው። በመጠበቂያዬ ላይ እቆማለሁ፣ በአምባዬ ላይም እወጣለሁ፣ የሚናገረኝም ስለ ክርክሬ የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለኝ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ።
በጽላትም ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜውም ይቸኩላል፣ እርሱም አይዘገይም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። በጣም ይገርማል። ወንድሞችና እህቶች ጥያቄ ያላችሁ አይደለም? በደንብ ጠይቁ። ግን እንዲመልስ ጊዜ አትወስኑለት። ጊዜ የሚወስን ለጥያቄያችን ለመመለስ ማን ነው? ራሱ መለኮት ነው፣ እግዚአብሔር ነው። አንተው ለመመለስ ከፈለግ የተሳሳተ አቅጣጫ ነው የምትሄደው። ጥያቄ ካቀረብን በኋላ መደረግ ያለበት ወደ ምሽግ መግባት ነው፣ ወደ ጸሎት መግባት ነው። የሚመልሰው እግዚአብሔር ደስ ባለው ሰዓት ነው። በትክክሉ ሰዓት የሚመልስበትን ጊዜ የሚያውቅ እግዚአብሔር ነው። ሰይጣን በዚህ ጊዜ በማቻከሉ ብዙ ሰዎችን ወደማይመለሱበት አዘቅት ውስጥ ይከታቸዋል። እንዳትሳሳቱ። ጥያቄ ጠይቂያችሁ መልስ ከጎግል አትፈልጉ። መልስ ከሆነ ዓለም አቀፍ ሳይኪያትሪስቶች አትፈልጉ። ያን ከሰማችሁ ገደል ትገባላችሁ። እግዚአብሔርን የጠየቃችሁትን እግዚአብሔር እንዲመልስ ጊዜ ስጡት። እሱ ያውቅበታል። ስለዚህ ያዕቆብ ተከራክሮ ምዕራፍ 1 በሙሉ ክርክር ነው። ምዕራፍ 2 ላይ ግን በመጠበቂያዬ ላይ እቆማለሁ። ጥያቄ ያላችሁ ወንድሞችና እህቶች እባካችሁ መጠበቂያ ውስጥ ግቡ። ጌታ ሆይ ጥያቄን ላንተ አስረክቤያለሁ፣ እስክትመልስ በተስፋ አንተን እጠባበቃለሁ በሉ እንጂ ለምን አልመለስክም ብላችሁ ከተበሳጫችሁ ሌላ መላሽ ይጠብቃችኋል። ሌላ ወንበዴ ያገኛችኋል። መልሶ ይሄ ነው የሚል። እንዲህ ነው ብዙ ራእይ ያገኘን ብለው ቸኩለው የሚነሱ ሰዎች ተቸግረው የሚያስቸግሩ እዚህ ጋር እየተሳሳቱ። እግዚአብሔር መልስ መለሰለት። ክብር ለእግዚአብሔር ይሁን። ቁጥር 4 ልቀጥል። ቁጥር 4 ላይ አንድ ነጥብ ስላለ እነሆም ነፍሱ ኮርታለች፣ በውስጡም ቅን አይደለችም፣ ጻድቅ ግን በእምነት በሕይወት ይኖራል። ይሄ ትልቁ የጸጋ ትምህርት የተመሰረተበት መዳን በእምነት ብቻ ነው የሚለውን መዳን ሕግን በመጠበቅ አለመሆኑ፣ መዳን ጥሩ በመስራት ሳይሆን በቀጥታ በእምነት የወልድ የመስቀል ላይ ስራ መሆኑን ሐዋርያው ጳውሎስ ይሄን ተመርኩዞ ነው። ይሄ ተገልጦለት ነው። ይሄንን መንፈስ ቅዱስ አበራለት። ስለዚህ ሮሜና ኤፌሶን ላይ በክርክር መልክ በአርጊውሜንት ሐዋርያው ጳውሎስ እያቀረበ የሚያሳምነን ይሄንን ነው። ሰው የዳነው ጸጋው በእምነት ነው ያዳነው ብሎ የቆመበት ነው። ሌላው ከዚህ ከዕንባቆም በጣም ልብ የምንለው በጽላት ላይ ግለጠው ይላል። ራእዩን አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላቱም ላይ ግለጠው ይላል። በጽላትም ላይ ግለጠው ማለት መስበክ እንዳለብን ቤተ ክርስቲያን ተልእኮ መስበክ እንደሆነ ቅድም ያልነው የድምፅነት ነገር ማለቴ ነው። የእግዚአብሔር ድምፅ እንድንሆን ይፈልጋል ያልኩት ነገር እዚህ ላይ ነው። መስበክ ትልቁ የቤተ ክርስቲያን ስራ ነው። ለምን? ዘሪ ሊዘራ ወጣ የተባለው መስበክ ነው። ከጌታችን ከኢየሱስ ክርስቶስ የምሳሌ ትምህርቶች ትልቁ ትምህርት ዘሪ ሊዘራ ወጣ የሚለው ነው። ለምን? ጽድቅ ምድር ላይ የሚበቅለው ሰባኪ ከዘራ ብቻ ነው። ቸርች
ወንጌል ከዘራች የሚበቅል ነገር አለ። ቸርች ከወንጌል መስበክ ጋር ስለ ጽድቅ ካስጠነቀቀች የሚጠነቀቁ ሰዎች አሉ። ትክክል የሚሄዱ ሰዎች አሉ። ትክክል የሚራመዱ ሰዎች አሉ። እንዴ ዛሬ ስለ መጨረሻው ዘመን ምንም እንዳልሆነ ዝም ማለታችን በጣም የሚያጠያይቅ ነገር ነው። የቤተ ክርስቲያን አገልጋዮች፣ መሪዎች ምን እያደረግን ነው? እንደ ኖርማል ቀኖች ዝም ብለናል። ይሄ በፍጹም ልክ ሊሆን አይችልም። ስብከት ዋናው የቤተ ክርስቲያን ስራ መሆኑ፣ ከልዑል የተሰጠን ትልቁ ስራ መዝራት መሆኑን የሚያመላክቱ ጥቅሶች አይቼ የዛሬውን እንድደመድም ፍቀዱልኝ። ጌታችን ኢየሱስ ክርስቶስ ስብከት የቤተ ክርስቲያን ዋና ተልእኮ መሆኑን በማርቆስ ምዕራፍ 16 ቁጥር 15 ላይ እንግዲህ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ያለው ነው። ስንሰብክ የእግዚአብሔር ድምፅ መሆናችን ነው። መጥምቁ ዮሐንስ በምድረ በዳ የሚጮህ ሰው ድምፅ እንዳለ እኔና እናንተ ዛሬ እግዚአብሔርን በማያውቀው ዓለም ምድረ በዳ ይባላል እሱ። የእግዚአብሔር ድምፅ የምንሆነው በስብከት ነው። የወንጌል ስብከት የምስራች ነው። የምስራች ማለት የሚያድንህ አለ። ሰርተህ አይደለም የምትድነው። ጨዋ ሆነ ተጠንቅቀ ተሻሽለ ሞራሊስት ሆነ አይደለም የምትድነው። የምትድነው የእግዚአብሔርን ልጅ ኢየሱስ ክርስቶስን በማመን ነው የሚለው የምስራች የጸጋ ወንጌል ነው። ስለዚህ ወንጌል ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ እንደዚህ ብሎታል። ወገኖቼ ስብከት የሰው ንግግር አይደለም። ያማረ የተቀላጠፈ የሰው ንግግር አይደለም ስብከት። እንጠንቀቅ። አንደኛ ጴጥሮስ 1:12 ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህን ነገር መላእክቱ ሊመለከቱ ይመኛሉ። መላእክት ሰው የሚለው የሰው ስሜትና ሀሳብ ቢገባቸው ኖሮ መጀመሪያ በደንብ መረዳት ማጣጣም የሚችሉት ምን ነበረ? ስብከት። ለምን? ከሰማይ እንደተላከ ያውቃሉ። ከእግዚአብሔር እንደመጣ ያውቃሉ። ስብከት የሰው የንግግር ችሎት አይደለም። በጣም መጠንቀቅ አለብን። ፈተና አለብን። ብዙዎች አብያተ ክርስቲያናት በዚህ ይፈተናሉ። በአፉ ጤፍ የሚቆላ ሰው ሰባኪ አድርገው ለማቆም ይፈልጋሉ። ከእግዚአብሔር መልእክት ማግኘትና በአፍ ጤፍ መቁላት በፍጹም የማይገናኙ ነገሮች ናቸው። ስብከት የሰጠው ሐዋርያው ጳውሎስ ደግሞ በቲቶ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። ስብከት ቀላል ሳይሆን በጣም ትልቅ አደራ ነው። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘው ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። አደራ የተሰጠ ነው። ስብከት ከማንም ግለሰብ ይልቅ ለቤተ ክርስቲያን አደራ የተሰጠ ነው። ለምን? ቤተ ክርስቲያን የጸጋ ስጦታዎችን ማስተዳደር ተሰጥቷታል።
ትክክል ያልሆነውን ይሄ እንዲህ አይደለም ማለት ትችላለች። ማገድም ትችላለች። ማቃናት፣ ማስተማር ትችላለች። በተሰጣቸው ጸጋ የተሻለ እንዲያገለግሉ ማንንም ሰው መምከር ስልጣን ተሰጥቷታል። ስብከት ለቤተ ክርስቲያን የተሰጣት ወደ እግዚአብሔር የምትቀስፍበት በጣም አስፈላጊ ነገር ነው። በባህር ላይ ጀርባ የምናስኬደው በመቅዘፍ ነው አይደለም? የእግዚአብሔርን ሕዝብ ወደ እግዚአብሔር የምንሄደው የምንወስደው በትምህርትና በስብከት ነው። ትምህርትና ስብከት ችግር ገጠመው ማለት ባህሩ ላይ መሄድ አቅቶናል እንደማለት ነው። ባህር ላይ መሄድ ካቃተን መስጠማችን አይቀርም። ስለዚህ ስብከት ለቤተ ክርስቲያን የተሰጠ ዋናው መክሊት ነው። ስብከት የቤተ ክርስቲያን መረብም ነው። መረብ ወደ ባህር ተጥሎ አሳዎችን ያስገኝልናል፣ ሰብስቦ ይዝልናል አይደል? ቤተ ክርስቲያን በዓለም ውስጥ በትክክል ስትሰብክ በዛ ስብከት ይያዛሉ፣ ወደ ክርስቶስ ይመጣሉ። ወደ ክርስቶስ ይመጣሉ፣ አማኝ ይሆናሉ። ስለዚህ ስብከት በመንፈስ ቅዱስ ከሰማይ የተላከ ከእግዚአብሔር መጥቶ በሰው ሕይወት ውስጥ ነው የሚቀመመው። በሰው ሕይወት ውስጥ መቀመሙን ደግሞ መርሳት የለብንም። በአሁኑ ጊዜ በአንዳንድ ቦታ የሚፈጠረው ስህተት ምዕመኑም መረን እንዲሆን የሚያደርገው ነገር ስብከት ሰምቶ የእግዚአብሔርን ቃል ሕይወቱን ከማስተካከል ይልቅ እንዲህ ይላል የሰራዊት ጌታ የሚለውን መገለጥ ሰምቶ እንዲህ ሊሆንልህ ነው ነገን ብቻ ለማወቅ ምን እንደሚሆኑ ለማወቅ ፖለቲካ ወዴት እንደሚሄድ ለማወቅ ይጓጓሉ ሰዎች። በጣም ይገርማል። ስብከት ግን የሰውን ሕይወት ነው የሚሰራው። ነገን ማሳወቅ ብቻ አይደለም። ነገን የምናውቀው ሕይወት ሲስተካከል ነው። ሕይወት ለእግዚአብሔር ሲሰራ ነገ እኮ ከጌታ ጋር ነው የምንሆነው። በቃ ምን ችግር አለ? ሕይወት ከክርስቶስ ጋር ትክክል ከሆነ ነገ እንኑርም እንሙትም ከክርስቶስ ጋር ነው። ዛሬ ስሜታዊ ነገሮች እውነተኛውን ስብከት እየተኩ ነው። ስለዚህ ብዙ ሰዎች ትንቢት ለመስማት መገለጥ ሰምቶ ለመደነቅ ወዲያ ወዲህ ይሯሯጣሉ። ይህንን ሁሉ ትክክለኛ አቅጣጫ የምታስይዘው የእግዚአብሔር ቤተ ክርስቲያን ነው። ለምን? ስብከት የቤተ ክርስቲያን መረብ ነው። ስብከት የቤተ ክርስቲያን መቅዘፊያ ነው። እንደ ጀልባ ብትሆን በዛ እየቀዘፈች ነው አቅጣጫ ይዛ ትክክል ወደ እግዚአብሔር የምትወስደው። ክብር ለእግዚአብሔር ይሁን። ስብከት ገላትያ 1:8-9 ላይ ሐዋርያው ጳውሎስ እንዳለው እኛ ከሰበክንላችሁ ወንጌል የሚለይ ወንጌል አይደለም ሰው ከሰማይ መልአክ ቢሰብክ የተረገመ ይሁን ይላል። ስብከታችን መሆን ያለበት ክርስቶስ ነው። ማለት ሁሉ ነገር የምንናገረው ስለ ክርስቶስ ነው ማለት ሳይሆን የምንናገረው ነገር ሁሉ ማዕከል ክርስቶስ መሆን አለበት ማለት ነው። የምንናገረው ነገር ሁሉ ወደ እርሱ ማምራት አለበት። ገባር ወንዞች ፈሰው አንድ ትልቅ ወንዝ እንበል አባይን እንደሚፈጥሩ ሁሉ ስብከት ሁሉ ወደ ክርስቶስ የሚመራ መሆን አለበት። ስለዚህ ሐዋርያው ጳውሎስ ከለከለ፣ ከክርስቶስ በስተቀር የስብከት ማዕከል የለም። ከነካቴውም ደግሞ ወንጌሉ ይላል ሮሜ ምዕራፍ 1 ከ1-4 አነባለሁ። ወንጌልን ሲተረጉመው
እግዚአብሔር ይመስገን። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። በቃ ወንጌል የእርሱ ስራ፣ የእርሱ ተስፋ፣ የእርሱ ትምህርት፣ የእርሱ ቃል። ነቢያትም ሕግጋትም ሁሉ ወደ እርሱ ነው ያመለከቱት፣ ወደ ኢየሱስ ክርስቶስ። ፈሪሳውያንን እንዲህ አላቸው፣ ሕይወት በእነርሱ የሚገኝ መስሏችሁ መጽሐፍትን ትመረምራላችሁ፣ እነርሱ ግን ስለ እኔ የሚመሰክሩ ናቸው አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 40 ላይ ነው ይሄ ቃል የሚገኘው። ቅዱሳት መጽሐፍት፣ ሕግጋት፣ ነቢያት ሁሉ የመሰከሩት ስለ ክርስቶስ ነው። የስብከታችን ማዕቀፍ ይሄ ነው። ማዕቀፉ ክርስቶስ ነው። ግቡም ክርስቶስ ነው የስብከታችን። ስለዚህ ቤተ ክርስቲያንን እግዚአብሔር የፈለገው ከምንም ነገር በላይ ድምፁ ልትሆን እንድትችል ነው። ድምፁ ልትሆኑ ተመርጣችኋል። የምታገለግሉ ሁሉ ደስ ይበላችሁ። የምትሰብኩ፣ የምትዘምሩ፣ የምትጸልዩ፣ ሌላም መንፈሳዊ አገልግሎት የምታገለግሉ ሁሉ በጣም ደስ ሊላቸው የሚገባው ለዛ የእግዚአብሔር ድምፅ ለዓለም መሰማት መንገድ ሆናችኋል። ታዲያ እንዲህ ነን ወይ ብለን አምርረን መጠየቅ አለብን። እንደዛ ካልሆነ ችግር ስለሚገጥመን። ክብር ለእግዚአብሔር ይሁን። እንግዲህ ቤተ ክርስቲያን ላለው ለአሁኑ ግራ ለተጋባው ዓለም ምንድነች? ድምፅ ነች። የሚሰማ የእግዚአብሔር መልእክት መሆን አለባት። በዚህ ነው የምናስጠነቅቀው። ዛሬ በመጀመሪያው ጊዜ እዚህ ላይ አቆማለሁ። እግዚአብሔር እኔንም አንተንም አንቺንም ድምፁ ያድርገን ብዬ እባርካችኋለሁ።